ዛሬም ያለ ለዘላለም የምትኖር አንተ ዘላለም ነህ አንተ ዘላለም ነህ ጅማሬና ፍጻሜ ጌታ አልፋና ዛሬ የምንነጋገርበት የመጽሐፍ ቅዱስ ሐሳብ ብቻ ሳይሆን የሳይንስ ሐሳብ ጭምር ነው አስትሮኖሚክስ ነው የምንመለከተው በእርግጥ ሳይንቲስቶች በሰማይ ላይ ያሉት የሰማይ አካላት ምን ያክል መጠን እንዳላቸው ቁጥራቸውን ነግረውናል ስለ እግዚአብሔር ትልቅነት ባይነግሩንም እንኳን ስለ ሰማይ ትልቅነት ነግሮናል ሰማይን ግን ከሰማነው ትልቅ ነኝ አይልም የፈጠረኝ ግን ትልቅ ነኝ ይላል ሃሌሉያ ኢየሱስ ክርስቶስ ጌታ ነው ደሞ የፈጠረው እግዚአብሔር ለኔና ለናንተ የምናደንቀው አምላክ ብቻ ሳይሆን የምንመካበት አባት ጭምር ነው ሃሌሉያ እግዚአብሔር አባት የሆነ ለሰው ለእግዚአብሔር ያጨበጭባል ሃሌሉያ እንግዲህ ሰማያት የእግዚአብሔርን ክብር ይናገራሉ ብለናል መቼም ስለ ሰማይ ስናስብ መጽሐፍ ቅዱሳችን ላይ ከሚነግረን ውጪ ልናስብ የምንችል አይመስለኝም ግን ሁላችንም ወተን ቀላይ ማለት ነው አይኖቻችንን ቀና አድርገን ሰማይን ስንመለከተው አንዳንድ ጊዜ ሰማያዊ ቀለም የተቀባ አቡጀዲ ይመስል ትንሽ ይመስለናል ግን ሳይንስ በደረሰበት መረጃ ሰማይ በጣም ትልቅ እንደሆነ አሁን በመናያቸው ምስሎች እንመለከታለን መጽሐፍ ቅዱሳችን ላይ ደግሞ ሲናገር ይላል እግዚአብሔር በመጀመሪያ ሰማይና ምድርን ይላል ፈጠረ ስለዚህ በመጀመሪያ ደረጃ ላይ መጽሐፍ ቅዱሳችን ላይ ስለ እግዚአብሔር መኖር ሊያስዳን አልፈለገም እግዚአብሔር ያለና የሚኖር ስለሆነ እግዚአብሔር በመጀመሪያ ከሰራው ነገር ነው የጀመረው ሙሴም እግዚአብሔር ሲገለጠለት ያለና ምን የሚል የሚኖር ስለዚህ እግዚአብሔር ለመኖሩ ሊያስረዳቸው አይሞክርም ምክንያቱም እግዚአብሔር አለ የሚታየው ነገር እግዚአብሔር እንዳለ ይነግረናል የተሰሩ ነገሮች እግዚአብሔር እንዳለ ይነግረናል ማናችሁም የለበሳችሁት ልብስ እጃችሁ ላይ ያሰራችሁት ሰዓት የምትጠቀሙበት ሞባይል ቤታችሁም የምትጠቀሙባቸው ትንንሽ መሳሪያዎች ሁሉ ሳይቀሩ ብትመለከቷቸው የሰራቸውን ይናገራሉ ልክ እንደዚህ ሁሉ ሰማይን ብትመለከቱት አንድ ጥግ ላይ ሜዲን እግዚአብሔር ይላል ሃሌሉያ ስለዚህ ሰማይ ማለት ራሱ የመጣ ሳይሆን እግዚአብሔር ያመጣው ነው ኢየሱስ ክርስቶስ ጌታ ነው ስለዚህ ስለ ሰማይ ስናወራ መጽሐፍ ቅዱሳችን ላይ በመዝሙረ ዳዊት 19 ላይ ሲናገር እንደዚህ ይላል ሰማያት የእግዚአብሔርን ክብር ይናገራሉ የሰማይም ጠፈሮች የእጆቹን ሥራ ያወራሉ ግን ዛሬ ላይ እንድንነጋገር በልቤ እግዚአብሔር ያኖረውን ነገር ያኖረ አንድ ሊዊጊጊሊዮ የሚባል ኢንዲስክራይበብል ቱር የሚል አንድ ቪሲዲ አለው ኢንዲስክራይበብል ቱር የሚል ብዙዎቻችሁ አይታችሁት ሊሆን ይችላል ያ ነገር በጣም እኔን ስለጠቀመኝና በህይወቴ ለውጥ ስላመጣ አንደኛ የተጠቀምኩት ምንጭ እሱ ነው ሁለተኛ ነገር ደግሞ የተጠቀምኩት ዲስከቨሪንግ ዘ ኮስሞስ የሚል ሳይት ነው ኢንተርኔት ላይ ያለ ማለት ነው እነዚህ ነገሮች ስሎቹን መጽሐፍ ቅዱስ ውስጥ ብትፈልጓቸው አታገኟቸውም ግን ኢንተርኔት ላይ አለ ዛሬ በመንመለከተው ነገር እግዚአብሔር ብቻ ትልቅ ሌላ ነገር ትንሽ ሆኖ ከዚህ ጉባኤ እንወጣለን ሃሌሉያ እስቲ ሰማይ ምን ይላል ይሄን ነገር እንመልከት ከዚህ በኋላ ያሉት ነገሮች አብዛኛው ፎቶዎቹ በዚህኛው የተነሱ ፎቶዎች ናቸው የምንመለከተው በሃብል ቴሌስኮፕ ማለት ነው ይሄኛው ሳይንቲስቶች በደረሱበት መረጃ የኛ የዩኒቨርስ ምስል ነው የኛ የዩኒቨርስ ማለት ነው የኛ ዓለም ወይም ደግሞ ሰማይ የሚባለው ነገር ይሄንን ይመስላል ይሄ ማለት የብዙ ሺህ ፎቶዎች የተገጣጠመ ነው የብዙ ሺህ ምን ፎቶዎች ነው አንድ ፎቶ አይደለም በጣም ብዙ ሺህ ነው ብዙ ሺህ ፎቶዎች ናቸው ይሄንን ፎቶ ስትመለከቱ ትንሽ ነው የሚመስለው በተመለከትነው ስክሪን ላይ ማለት ነው ግን ሳይዙ ምን ያክላል የሚለው ነገር ስንመለከት አንድ ሰው ይሄንን የኛን ዩኒቨርስ ማለት ነው የሚታወቀውን ዩኒቨርስ ለምን ቢባል ሳይንቲስቶች በደረሱበት መረጃ በሁለት ከፍለውታል ዩኒቨርሱን የሚታወቅ ዩኒቨርስና የማይታወቅ ዩኒቨርስ ኦብዘርቭ ያደረጉት ማየት የቻሉት በደረሱበት ቴክኖሎጂ ሊመለከቱት የቻሉትን ያክል አዩና ግን ያለ እነሱ ግን ሊደርሱበት ያልቻሉት ደግሞ ሰማይ ስላለ የሰማይ አካል ስላለ አንድ ነገር ነገሩን ምን አሉን ዩኒቨርሱ የሚታወቅና ምንም ይለው የማይታወቅ ነው ስለዚህ ከዚህ በኋላ ስናወራ የምናወራው ሳይንስ በደረሰበት መረጃ የሚታወቀውን ዩኒቨርስ ነው ይሄ አንድ የደረሱበት ኦብዘርቭ ያደረጉት የተመለከቱት ዩኒቨርስ ነው እግዚአብሔር በመጀመሪያ ሰማይ ይሁን ሲል ሰማይ የሆነው ይሄ ብቻ አይደለም የሚታየው ግን ሳይንስ በደረሰበት መረጃ የሚታየው ዩኒቨርሳችን አንድ ሰው ከአንድ ጫፍ ወደ አንዱ ጫፍ ለመሄድ ካስፈለገው በብርሃን ፍጥነት እየሄደ የሚፈጅበት አመት 20 ቢሊዮን አመት ነው 20 ቢሊዮን ማለት በዝም ብሎ ቁጥር አይደለም የብርሃን ፍጥነት ምን ይሄዳል ነው ብርሃን በሰከንድ 186000 ማይልስ ይሄዳል 100 ስንት 86000 ማይልስ ኪሎሜትሩን ማወቅ ከፈለጋችሁ በ1.6 ማባዛት ነው በ1.6 ስታባዙት ብርሃን በሰከንድ የሚሄድበትን ፍጥነት ታቃላችሁ ብርሃን በአመት ምን ያህል ይጓዛል ብትሉ 5.88 ትሪሊየን ማይልስ ይጓዛል ይሄንን የሰራው የኔና የናንተ አምላክ እግዚአብሔር ነው ሃሌሉያ
አሁንም ሳይንስ የሚነግረን ይሄን ያክል ትልቅ ዩኒቨርስ እንዳለ እንጂ ትልቅ እግዚአብሔር እንዳለ አይነግረንም የሳይንስ መረጃ ግን ሳይንስ በደረሰበት መረጃ ሰማይ ይሄንን ያክላል ሲል ሰማይን ደግሞ ስትነግሩት የሰራኝ ከኔ ይልቅ ትልቅ ነው ይላችኋል ሃሌሉያ ሰማይን የሚሰማ ሰው ካለ እግዚአብሔር ምን ያህል ትልቅ እንደሆነ ይሰማል ሃሌሉያ እስቲ ከጎናቸው ያለው ሰው አንድ ነገር ንገሩት እግዚአብሔር ትልቅ ነው እኛ ማናቀውም በሉት ሃሌሉያ እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው እግዚአብሔር ትልቅ ነው ሃሌሉያ ይሄንን የሰራ የኔናንተ አምላክ ነው ለዛውም ሳይንስ በደረሰበት መረጃ ምን የሚባለው ብሎ የነገረን ነው የሚታየው ዩኒቨርስ ይሄኛው ዩኒቨርስ ውስጥ ምን ያህል ጋላክሲ አለ የሚለው ነገር ደግሞ ለመመልከት ይሄን ያክል ጋላክሲዎች አሉ በእኛ በሚታየው ዩኒቨርስ ውስጥ ከ100 ቢሊዮን በላይ ጋላክሲዎች አሉ ጋላክሲ ምንድነው ለሚል ሰውዬ ይሄ ሰውዬ እንደዚህ አይነት ጥያቄ የሚጠይቅ 7ኛ ክፍል ጂኦግራፊ ክላስ የቀረበውን አለበት ከጎን ያለችውን ሰውዬ ጂኦግራፊ ክላስ ካልገባ ነው ስለ ጋላክሲ ማስረዳ በሉት 7ኛ ክፍል ጂኦግራፊ ፎርፌ ገጨ ሰው መሆን አለበት ጋላክሲ ማለት ምን ማለት ነው የከዋክብቶች ምን ማለት ነው ስብስብ ማለት ነው ይሄ የከዋክብቶች ስብስብ ይሄ አንዱ ጋላክሲ ነው ይሄ አንድ ጋላክሲ ነው ይሄ አንድ ጋላክሲ ነው እያንዳንዱ ጋላክሲዎች ሳይንስ በደረሰበት መረጃ ቢያንስ አንድ ጋላክሲ ውስጥ ከ100 ቢሊዮን በላይ ኮከቦች አሉ ስንት ኮከቦች አሉ ከ100 ቢሊዮን በላይ ኮከቦች አሉ አንዱ ጋላክሲ ውስጥ ይሄ ጋላክሲ ማለት የበጣም የብዙ ኮከቦች ጥርቅም ማለት ነው ስንት ጋላክሲ ነው በሚታወቀው ዩኒቨርስ ውስጥ ያለው አለ ሳይንስ በደረሰበት መረጃ ከ100 ቢሊዮን በላይ ጋላክሲዎች ወይም ደግሞ ከዋክብት በስብስብ የተጠራቀሙበት ጋላክሲዎች አሉ አለ ይሄንንም የሰራው የኔና የናንተ አምላክ ብቻ ሳይሆን አባት የሆነን እግዚአብሔር ነው ሃሌሉያ ስለዚህ ይሄንን ስናይ ሃሌሉያ እግዚአብሔርን እንደ ትልቅነቱ የምናደንቀው ብቻ ሳይሆን እንደ አባት የምንመካበት ጭምር ነው ሃሌሉያ ይሄንን የሚያክል አባት አለ በሉት እዚህ ሃሌሉያ ይሄንን የፈጠረው ያንተ አባትና ያንተ አምላክ ሊሆንልህ የፈቀደ እግዚአብሔር ነው በሉት ሃሌሉያ ከነዚህ ጋላክሲዎች አንዱ ጋላክሲ እኔናንተ የምንኖርበት ሚልኪዌይ ጋላክሲ የሚባለው ሚልኪዌይ ጋላክሲ እኛው በረቀት ያነሱት እኔናንተ የምንኖርበት የሚልኪዌይ ጋላክሲ ፎቶ ነው ይሄ በቅርበት ያነሱት ነው በቅርበት አቅርበው ያነሱት ነው ሳይንቲስቶች በደረሱበት መረጃ በእኛ ጋላክሲ ውስጥ ያሉትን ኮከቦች በሰከንድ አንድ ብንቆጥር በሰከንድ ስንት አንድ ብንቆጥር በእኛ ጋላክሲ ውስጥ ያሉትን ኮከቦች ቆጥረን የምንጨርሰው ከ2500 ዓመት በኋላ እያልኳችሁ አልኩት በስማቸው የጠሯቸው አይደለም 1 2 3 4 5 6 እያልን የምንጨርሰው 24 ሰዓት ሳምንቱ ሙሉ እየቆጠረ ማለት ነው ለሻይና ለምሳ ሳትወጡ አይደለም አልፈልግም 8 ሰዓት ነው የምቆጥረው ደግሞ ካላችሁ በ3 ማባዛት ነው 7500 ድረስ ይደባችኋል ማለት ነው ስለዚህ እግዚአብሔር ሙሉ ጊዜ ኮከብ ቆጣሪ ካደረጋችሁ የልጅ ልጃችሁ ቆጥሮ ሳይጨርስ ነው የምትሞቱት ማለት ነው ስለዚህ አምላካችን አሁንም ይሄ የሚነግረን በጣም ትልቅ እንደሆነ ነው ሃሌሉያ ይሄንን ነው የምናገለግለው ይሄንን ነው የምናመልከው በዛ አምላክ ነው የምንመካው ሃሌሉያ ይሄ የኔና እናንተ የምንኖርበት ጋላክሲ ነው ሳይንስ በደረሰበት አሁን የምነግራችሁ ነገር ሁሉ የሆነ ሰውዬ የሳላቸው ስዕሎች አይደሉም አንድ ሰውዬ ደስ ብሎት የሆነ ቀን ተነስቶ ብሩሽንና ሸራውን ወጥሮ የሳላቸው ሳይሆኑ የቅድም ያሳየዋችሁ ሃብል ቴሌስኮፕ ያነሳው ፎቶ ነው ማን ነው ከዚህ በፊት ስቱዲዮ ሄዶ ፎቶ የተነሳ ሰው ያያል ፎቶ የተነሳ ስቱዲዮ ሄዳችሁ ፎቶአችሁን ከተነሳችሁ በኋላ ወደ ስቱዲዮ ፎቶአችሁን ልትቀበሉ ስትሄዱ ያጎታችሁን ፎቶ አትቀበሉ ወይ ደግሞ የጎረቤታችሁን የናንተን መርጣችሁ ይሄ የኔ ፎቶ ነው እንደምትሉ ማለት ነው ይሄ ማለት እኔና እናንተ የምንኖርበት ጋላክሲ ስዕል ሳይሆን ፎቶ ነው ኢየሱስ ክርስቶስ ጌታ ነው ኢየሱስ ክርስቶስ ጌታ ነው አንድ ሰው ይሄንን ቢቆጥር 2500 ዓመት ይፈጅበታል ብሏል መጽሐፍ ቅዱሳችን ስለ እግዚአብሔር ሲናገር እንደዚህ ይላል አይናችሁን ወደ ላይ አንስታችሁ ተመልከቱ እነዚህን የፈጠረ ማን ነው ብሎ ጠየቀ እግዚአብሔር ማን ነው ሲባል አንተ ነህ ሲሉት ኦኬ እኔ ኮንኩ አለ ሰራዊታቸውን በቁጥር የሚያወጣ እሱ ነው ተብሎ ተነገረለት ቀጥሎስ ሁሉንም በስማቸው ይጠራቸዋል ማለት ሃሌሉያ ሃሌሉያ ታዲያ እንዴት ነው እኔን አያውቀኝም የምትዩ እኔን አያውቀኝም እንደ ሰው ይላል እግዚአብሔር እንኳን ያንተን ስም አይደለም ማት ቢሊዮን ኮከቦችን ስም ያውቃል ሃሌሉያ ሃሌሉያ እንቀመጣለን ክብር ለጌታ ለኢየሱስ ይሁን የምነግራችሁ በእኛ ጋላክሲ ውስጥ ያለው ነው 2500 ዓመት የሚፈጀው በእኛ ጋላክሲ ውስጥ ያለው መጽሐፍ ቅዱሳችን ጋላክሲ ውስጥ ያሉትን ኮከቦች ብቻ አይደለም በሰማይ ላይ ያሉትን ከዋክብቶች ሁሉ በስማቸው ይጠራቸዋል እያንዳንዱን ማለት ነው ሚልኪዌይ ጋላክሲ ውስጥ ያለውን ይጠራል የሚቀጥል አንድሮሜዳ የሚባል ጋላክሲ አለ ሁሉም ውስጥ ከ200 ቢሊዮን በላይ ኮከቦች አሉ የኔና የናንተ አምላክ ይቆጥራቸዋል አይደለም ያልኳችሁ በስማቸው ይጠራቸዋል እንትና እያለ ይጠራቸዋል ሃሌሉያ ይሄ የኔና የናንተ አምላክ ብቻ ሳይሆን አባት የሆነልን ነው
መጽሐፍ ቅዱሳችን ላይ ሲነግረን በስማቸው ይጠራቸዋል ብቻ አይደለም ያለን በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም ነው የሚለው ይሄ ምን ማለት መሰላችሁ እያንዳንዱን ከዋክብት በኃይሉና በችሎቱ ብርታት ጠብቋቸዋል አንዳቸውም አልጠፉም ይያለን ነው እግዚአብሔር ጠብቋቸዋል ይያለን ለዚህ ነው ሳይንስ በደረሰበት መረጃ አንድ ኮከብ የሆነ ቀን ወድቆ ምድርን መጥቶ ያጠፋታል ብሎ ይነግሩናል አንዳንድ ጊዜ እኛ ደግሞ ከዋክብት ወድቆ ምድርን አጥፍቷት ድንገት እንደማንሞት ያመነው አንድ ነገር ስለገባን ነው ምክንያቱም ከዋክብቶቹ በስፍራቸው የኖሩት በፈቃዳቸው ሳይሆን የፈጠራቸው ስለጠበቃቸው ጭምር ነው ስለዚህ አምላካችሁ ከዋክብትን የፈጠረ ብቻ ሳይሆን ከዋክብትን በስፍራቸው ደግፎ የያዘ ነው ሃሌሉያ ኢየሱስ ክርስቶስ ጌታ ነው ለዚህ ነው አንድ ቀንም አንሰጋም ኮከብ ወድቆ ምድር ትጠፋለች አንልም ፀሐይ የሆነ ቦታ ትገባለች ብለን አንፈራም ምድርም ዛቢዋን ስታ አንድ ነገር እንሆናለን ብለን አንፈራም ምክንያቱም እንደዚህ ብለን መጽሐፍ ቅዱስ ስለነገረ ዕብራውያን ምዕራፍ 1 ቁጥር 3 ላይ መጽሐፍ ቅዱስ ሲናገር እንደዚህ ይለናል በስልጣኑ ቃል ሁሉንም የደገፈ ይለናል በስልጣኑ ቃል ምን ያለ ሁሉንም ስለዚህ አምላካችን ሰማይ የፈጠረ ብቻ ሳይሆን ሰማይንም የደገፈ ጭምር ነው የተፈጠሩት በኋላ በራሳቸው የኖሩ ሳይሆን በእግዚአብሔር ተደግፈው ስፍራቸውንና ስራታቸውን ጠብቀው ስለሚኖር ነው ከዚህ በኋላ በምንም ማንሰጋው መሬት ትወድቃለች ፀሐይ ትወድቃለች ኮከብ ይወድቃል ብለን ማንሰጋው የፈጠራቸው አምላክ በስፍራቸው ላይ ምን ስለሚላቸው ነው እቲ ስለሚጠብቃቸው ነው በሉ ሃሌሉያ ደግሞ ዓለምን የደገፈ ብቻ ሳይሆን የኛን ኑሮ የደገፈ አምላካችን እግዚአብሔር ነው ልባችንን የደገፈ በእምነት የኛ አምላክ እግዚአብሔር ነው ሃሌሉያ ኢየሱስ ክርስቶስ ጌታ ነው ይሄኛው የኔና የናንተ አሁን 2500 ዓመት አንዱን ኮከብ ስንቆጥር የሚፈጅበት የሚልክዌይ ጋላክሲ የብዙ ፎቶዎች ግጥምጥም ነው ሳይንስ በደረሰበት ቴክኖሎጂ ከዚህኛው ከሚልክዌይ ጋላክሲ ወጥቶ ፎቶን ማንሳት አልቻሉ የደረሱበት የቴክኖሎጂ አቅም ሚልክዌይ ጋላክሲ የሚባለውን የኛን የኔና የናንተ ምንኖርበትን ጋላክሲ ወጥቶ ወደ ውጪ ፎቶን ማንሳት አልቻሉ